እንግሊዘኛን በአንድ ወር ብቻ የሚለው ቻሌንጃችን ላይ ክፍል 9 ወይም እናንተ ደግሞ ቀን 19 እና 20 የምታረጉት ነገር ልነግራችሁ መጥቻለሁ። ይሄ ሶስተኛው ሳምንት አርብና ቅዳሜ የምታረጉትን ነገር ነው የምነግራችሁ። ከዚህ በኋላ ዊክ 4 ወይም የመጨረሻው ሳምንታችን ላይ ነው የምንገባው። እስካሁን ድረስ ዴዲኬትድ ከነበራችሁ ከመጀመሪያው እስካሁን ድረስ ከተከታተላችሁ that means you are on the right track። ሲስተሙን በደንብ አደረጋችሁታል ማለት ነው። ይሄኛው ዛሬ የምነግራችሁ የዊክ 3 መጨረሻውን ፌዝ ነው የምነግራችሁ። 19ኛው ቀንና 20ኛው ቀን አርብና ቅዳሜ ጠዋት ላይ ምን ማድረግ እንዳለባችሁና ማታ ምን ማድረግ እንዳለባችሁ ነግራችኋለሁ። እንደተለመደው ጠዋት ላይ ኢንፑት ፌዝ ነው። ጠዋት ለ20 ደቂቃ ምን ሰማቸውና ምን ያያቸውን ነገሮች on our Telegram channel እለቅላችኋለሁ። ማታ ላይ ደግሞ መጻፍ ካለባችሁ የምትጽፉበት፣ ማውራት ካለባችሁ የምታወሩበት ፌዝ ነው። በእነኚህ 2 ቀናት ፕራክቲስ የምናደርገው ነገር ምንድነው? how can we tell a better story ወይም ደግሞ የሆነ ነገር ስንናገር የሆነ ታሪክ ስንናገር or ደግሞ any topic አውጥተን ስናወራ ስፔሻሊ ስላለፈ ነገር ከሆነ እንዴት ብለን ስቴፕ ባይ ስቴፕ ፍሎ ባለው መልኩ ብለን እናወራለን የሚለው ነገር ላይ ነው በደንብ ፕራክቲስ የምናደርገው። ይሄ day 19 እና 20 ስላለፈ ነገር ነው የምናወራበት፣ ግን ፕሮግረስ በነበራቸው አክሽኖች ወይም እንደዚህ የሆነ ነበረ ትላንትና በስት እንደዚህ ያደረኩኝ ነበር የሚል ስቶሪ ቢልድ አፕ አድርገን እንዴ ብለን ያ ሰውዬ ላይ ተፈጠረውን ነገር ልክ እንደነበረ አድርገን ለማስረዳት ስንሞክር መጠቀም የምንችላቸውን ነገሮች ነው የምናየው በእንግሊዘኛ። ጠዋት የምናደርገውና ማታ የምናደርገውን for 2 days አርብና ቅዳሜ ምን እንደምታደርጉ ነገር እነግራችኋለሁ ማለት ነው። የተለመደው ጠዋት ላይ 20 ደቂቃ ነው የምትሰጡኝ አይደለ? 20 minutes ለማስቀመጥላችሁ ቪዲዮ እና ኦዲዮ ፒዲኤፎች በደንብ ቁጭ ብላችሁ ኮንሰንትሬት አድርጋችሁ የምታዩበት የምታደምጡበትና የምታነቡበት ፌዝ ነው። የመጀመሪያዋ ቀን ወይም ደግሞ የሆነን ቶፒክ ጀምረን the first day የምናደርገው ነገር ቪዲዮ ማየት ነው። እኔ ማስቀመጥላችሁ ቪዲዮ አለ on our Telegram channel። እዛ ላይ ገብታችሁ ያንን ቪዲዮ መስማት መጀመሪያ የምታደርጉት ነገር እሱ ነው ማለት ነው። you're going to watch a video። እዛ ቪዲዮ ላይ ሁሌ የምለቅላችሁ ቪዲዮ ከማስተምራችሁ ነገር ጋር የሚገናኝ ነገር ነው። ለምሳሌ አሁን ከዚህ ቀደም ብሎ ባየናቸው ነገሮች ላይ we learned about the modal verbs አይደለ? ክፍል 8 ወይም ደግሞ ቪዲዮ 8 ላይ አወራነው ስለ modal verbs ነበረ። የባለፈው ጠዋት ላይ ወይም ደግሞ day 17 እና 18 ያደረጋችሁት ነገር ጠዋት ላይ ያያችሁት ቪዲዮ ከምን ጋር ነበር የሚገናኘው? ከሞዳል verbs ጋር ነበረ። ዛሬ ደግሞ የምንማረው how can we tell a better story ነው አይደለ? እሱን ደግሞ ከማን ጋር እናገናኘዋለን? ከpast continuous tense ጋር። ምክንያቱም እንደዚህ የሆነ ነበረ፣ እንደዚህ ያደረኩኝ ነበረ፣ ከሌ እንዲያረጋች ነበረ ስንል የምንጠቀመው tense is the past continuous tense። ስለዚህ ይሄ ቪዲዮ ላይ ሰዎቹ ሲያወሩ ዳያሎጉ ላይ or ደግሞ ሞኖሎጉ ላይ የሚጠቀሙት tense ማን ነው ማለት ነው? past continuous tense ነው ማለት ነው። ቪዲዮ በማየት ብቻ ሙሉ ለሙሉ ነገር ለካች ልታደርጉ ስለማትችሉ I will also put a PDF ደግሞ አስቀምጥላችኋለሁ። read the PDF ከምን ጋር ነው የሚገናኘው? obviously we're learning about the past continuous tense አይደለ? ስለዚህ PDF ላይ past continuous tense መቼ እንጠቀመው፣ ፎርሙ እንዴት ነው፣ real life situation ላይ አረፍተ ነገር ላይ ኮንቴክስቹዋል ትርጉሙ ምንድን ነው የሚለውን ነገር ዲቴይልድ የሆነ በአማርኛም በእንግሊዘኛም ማድረግ አስቀምጥላችኋለሁ። በብዙ ኤግዛምፕሎች የተደገፈ PDF ነው ማስቀምጥላችሁ። ይሄ PDF ስለማን ነው የሚያወራው? ስለ past continuous tense። ስለዚህ after reading this PDF and after watching this video 20 ሚኒታችሁ ካለቀ that's it። በ20 ደቂቃ ጠዋት ላይ ስራዬ ብላችሁ ይሄ እንኳን ካረጋችሁ that's a big step that you guys are taking in order to improve your English አይደለ? ስለዚህ ጠዋት ላይ ተነስታችሁ እነኚህ 2 ነገሮች አድርጉ። ቪዲዮውን ታያላችሁ፣ ታዳምጣላችሁ። ያልገባችሁ ነገር ካለ ድጋሜ ሪፕላይ ያደርጋችሁ አዳምጡት። because ቪዲዮ ሲሆን body language አለ፣ facial expression አለ፣ ከዛ contextual እነሱ ከሚያደርጉት ነገር የተነሳችሁ you can guess the meanings ትርጉሙ መገመት ትችላላችሁ። ቪዲዮውን ካያችሁ በኋላ ደግሞ እኔ ማስቀምጥላችሁ አጠራላችሁ PDF አለች አይደለ? እሷን ደግሞ በማንበብ ስለ past continuous tense የነበራችሁን ዕውቀት ተደብራላችሁ ማለት ነው። ጠዋት ለ20 ደቂቃ አርብ ዕለት ሶስተኛው ሳምንት አርብ ዕለት ይሄን ታረጋላችሁ ማለት ነው። ከዛ በኋላ ደግሞ ማታ ላይ ወይም እኛ ፕራክቲስ የምናደርግበት ፌዝ ላይ for 40 minutes ለ40 ደቂቃ የምታደርጉት ነገር አለ። እሱ ምንድነው? ጠዋት ቪዲዮ አያችሁ አይደለ? ስቶሪ ሊሆን ይችላል፣ ዳያሎግ ሊሆን ይችላል፣ or ደግሞ የሆነ
ሰናሪዮ ቢልድ አፕ ተደርጎ እዛ ላይ እንዲህ ብለው ነው ኮሚኒኬት የሚያደርጉት ሊሆን ይችላል ቪዲዮ ላይ ያለው ሰናሪዮ። ስለዚህ እሱ ምን ታደርጋላችሁ እናንተ በራሳችሁ ወይ ወርድ ቱ ወርድ ሜሞራይዝ ማድረግ አይደለም። ያ ሰው እንደዚህ ያለ ከሌት እንደዚህ ያለች ይጋላችሁ እናንተ ሪፖርት ነው የምታደርጉት ስፒቹን ማለት ነው እንጂ ለምሳሌ እዚህ ጋር ኮንቨርሴሽን ከነበረ እዚህ ጋር ኤ የሚባል ሰው አለ፣ እዚህ ጋር ቢ የሚባል ሰው አለ። ኤ ብላችሁን hi B, how are you? B ደግሞ hi A, I'm good. እንደዚህ አይደለም የምትነግሩኝ። A said, how are you? And B replied, I'm good. And then asked him back. ያላችሁ ናሬት ነው እንጂ የምታደርጉት the same happen ያደረገውን ነገር ድጋሚ በሉት አይደለም። You're going to narrate or retell the story. Okay? So you're going to narrate the story. በዚህ ወይ እዚህ ጋር ያያችሁትን ነገር ጣዋት ላይ የሰማችሁትን ዳያሎግ በእናንተ ወይ ገልብጣችሁ ለመናገር ከዛ በኋላ ራሳችሁን ሪካርድ ማድረግ ነው። ማታ ላይ ማድረግ ያለባችሁ አንድ ታስክ ማለት ነው። The next task is you guys learned about the past continuous tense አይደለ? ስለዚህ እዚህ ጋር ፒዲኤፍ ላይ ብዙ ኤግዛምፕሎች አያችሁ፣ በአማርኛ ተተርጉሙ አያችሁ፣ ትርጉሙ ገብቷችኋል፣ ስትራክቸሩ ገብቷችኋል። you got it አይደለ? ማታ ላይ ደግሞ እንዲህ ብላችሁ ነው ይሄንን ቴንስ ተጠቀሚ፣ ይሄንን ፎርም ተጠቀሚ የራሴን ሴንቴንስ እስኪ ቢልድ ላድርግ ትሉና ለምሳሌ በዛሬ ተቻርጋችሁ ማታ ገጋችሁ ከሆነ ይሄን ማታ ነው የምትሰሩት። ሰው ጠዋት ላይ ሻወር እየወሰድኩኝ ነበረ፣ ጠዋት ሜቢ 4 ሰዓት ተኩል ላይ ሻይ እየጠጣሁኝ ነበረ፣ ከሰዓት ላይ ከጓደኞቼ ጋር ምሳ እየበላሁ ነበረ እያላችሁ ከሪል ላይፍ ሲቹዌሽን ጋር I don't want you to imagine ሌላ ነገር ኢማጂን ከምታደርጉ ከእናንተ ጋር ምን ስታደርጉ ነበረ፣ ቅድም ትላንትና ምን ስታደርጉ ነበረ፣ እሱን በዚህ ወይ ሴንቴንስ ትሰሩበታላችሁ ማለት ነው። so form at least 3 sentences ከማጋ የሚገናኝ ከፓስት ኮንቲኒየስ ቴንስ ጋር because ትምህርታችን እነኝን 2 ቀን ዴዲኬት የምናደርገው ለማን ነው? ለፓስት ኮንቲኒየስ ቴንስ ነው። ስለዚህ regarding to past continuous tense I want you to form 3 sentences ከዛም በኋላ ከቻላችሁ በአማርኛ ተርጉሙት። I don't want you to write it down ግን በአማርኛ ምን ማለት እንደሆነ ይግባችሁ። ለምሳሌ I read, I was reading, I read ሚሉ እነኝን በአማርኛ ምድር ልዩነታቸው I read ስል ምን እያልኩኝ ነው? መቼ ነው ያነበብኩ ያለሁት? I was reading ምን ማለት ነው? I read ምን ማለት ነው? በአማርኛ ኮንቴክስቹዋሊ ከገባችሁ መቼ I read ልበል፣ መቼ I read ልበል፣ መቼ I was reading ልበል የሚለው ነገር ይገባችኋል። ዋናው በአማርኛ ሲተረጎም ምን ማለት ነው የሚለው ነገር ከገባችሁ is very easy. so day 19 ወይም አርብ ላይ እንደዘረረግን day 20 ወይም ደግሞ ቅዳሜ ላይ ምን እናደርጋለን የሚለው ነገር ልንገራችሁ። ለአንድ ትምህርት 2 ቀን ነው እየተጠቀምን ያለነው አይደለ? ስለዚህ ጠዋት ላይ አርብ ዕለት ቪዲዮ አያችሁ። This time demo you're going to listen to an audio. Listen to an audio. እነኝን ቪዲዮዎች፣ ኦዲዮዎች፣ ፒዲኤፎች everything የምታገኙት ቴሌግራም ቻናላችን ላይ ነው። ለርኔታ አካዳሚ የሚል ቴሌግራም ቻናል አለን። ኦልሞስት ወደ 16,000 ኦልሬዲ ሰብስክራይበር ያለው ማለት ነው። እዛ ላይ ገብታችሁ ከመጀመሪያው day 1 ለምሳሌ ዛሬ ከመጀመሪያው ያጋችሁ ከሆነ day 1 በጣም ስክሮል አድርጋችሁ because ብዙ ነገር ለቅቄያለሁ እስካሁን ድረስ day 20 ላይ ገባን ማለት 20 ፋይሎች፣ 20 ቪዲዮዎች፣ 20 ፒዲኤፎች ተለቀዋል ማለት ነው። ስለዚህ በጣም ስክሮል ማድረግ አለባችሁ። day 1 የሚለው ላይ ገብታችሁ ከመጀመሪያው መጀመር ካለባችሁ ዛሬ ከሆነ ያጋችሁ ያላችሁት ይሄንን ቪዲዮ ከመጀመሪያው ጀምራችሁ on our ቴሌግራም ቻናል ታገኛላችሁ everything። ቻት ውስጥ ከገባችሁ ብዙ ሰው ስለሚያወራ፣ ብዙ ሰው ቪዲዮ ስለሚለቅ፣ ኦዲዮ ስለሚለቅ ትንሽ ባልኪ ሊሆን ይችላል። ግን just ቻናሉን ብትቀላቀሉ ግን እኔ ብቻ ስለሆነ ዛሬ መለቅ የምችለው ምንም ነገር ሳይቀላቀልባችሁ without any interruption ከመጀመሪያው እስከ day 20 አሁን ያለው day 20 ስለሆነ ታገኛላችሁ every material ታገኛላችሁ እዛ ላይ። so day 20 ወይም ቅዳሜ ጠዋት ላይ ትሰማላችሁ ኦዲዮን። ኦዲዮ ብዙ ጊዜ ሞኖሎግ ነው፣ ብቻዬን እያወራው ስለሆነ የምቀዳላችሁ ሞኖሎግ ወይም ነው የአንድ ሰው ብቻ ስፒች ነው የሚሆነው። it's not a conversation, it's just a monologue። ከዛ በኋላ እሱን ከሰማችሁ በኋላ ኦዲዮን ምን ታደርጋላችሁ? you will shadow the audio። ኦዲዮ ላይ የምትሰሙትን ነገር በሴም pronunciation መድገም ማለት ነው። ለምሳሌ የመጀመሪያዋ ላይን yesterday morning I was having breakfast ካልኩኝ ፖስት አደረጉና yesterday morning I was having breakfast ፕሌይ ታደርጉታላችሁ። ከዛ በኋላ and then I was washing my face ይላችሁ the same pronunciation, the same tone አድርጋችሁ ትደግሙታላችሁ ማለት ነው። that is what we call shadowing።
shadowing connected speech ያስተምራቸዋል pronunciation ያስተምራቸዋል accent ያስተምራቸዋል everything speaking ላይ በተለይ ብዙ ተማሪዎች in my experience anyone in general they want to really sound fluent natural መሆን ትፈልጋላችሁ so ደግሞ pronunciationን ያጠቃልላል አይደለ so pronunciation የምትለማመዱት በዚህ መልኩ ነው ልክ ቋንቋውን በደንብ መናገር የሚችል ሰው ደግሞ ኔቲቭ ስፒከር በሚያወራው መልኩ ስትደግሙት ይለምድባቸዋል so ያንን ቃል ልክ እንደነሱ ትሉታላችሁ ማለት ነው so that really helps you build up your pronunciation and then day 20 ለ20 ደቂቃ ይሄን ታደርጋላችሁ maybe audio 1 ደቂቃ or 2 ደቂቃ ሎንግ ከሆነ repeatedly shadow it okay 20 ደቂቃችሁ ሳይሞላ መስራት አይቻልም መጨመር ይቻላል መቀነስ ግን አይቻልም ስለዚህ 20 ደቂቃውን አልበቃኝም or ደግሞ በዛብኝ ምናምን የሚባል ነገር የለም ከፈለጋችሁ go back and read the pdf or go back and watch the video go back and maybe shadow the video ጠዋት ላይ 20 ደቂቃ እቺ crucial moment ነች የማታውቁትን ነገር የምትጨምሩበት ታይም ነው ስለዚህ 20 ደቂቃው ሳያልቅ you cannot go anywhere and then ማታ ላይ ደግሞ day 20 ማታ ምንን ማድረግ እንዳለባችሁ ደግሞ ልንገራችሁ so ማታ ላይ የምታደርጉት ነገር ምንድነው you're going to build a story a past story actually because you're going to use እስካሁን if you remember last time we learned about the simple present use the simple present and also the not present simple past and the past continuous ስለዚህ እነኚህን ሁለቱን ቴንስ በመጠቀም ምክንያቱም ባለፈው back I think maybe week 2 ላይ ስለ simple past አውርተናል እንዴ ብለነው ስላለፈ ነገር ማውራት የምንችለው በምን መልኩ ነው ብዙ ጊዜ conversationአችን ላይ ስላለፈ ነገር ነው ብዙ ጊዜ የምናወራው አይደለ almost 75% of the conversation is talking about the past so simple past and ማወቅ is very crucial ስለዚህ ስናወራ ደግሞ we might not only use the simple past because past continuous tenseም አንድ ስላለፈ ነገር መግለጫችን ሌላኛው ፓርት ነው ስለዚህ እነኚህ ሁለቱን በመጠቀም ስላለፈ ታሪካችሁ ትናገራላችሁ ማለት ነው ከፈለጋችሁ በጽሁፍ ማድረግ ትችላላችሁ because output ማለት writing እና speaking ነው ማታ ላይ output ፌዛችን ነው አይደለ ራሳችን ምን ያክል አንደርስታንድ አድርገናል ምን ያክል ገብቶናል ምን ያክል ተረድተናል የሚለውን ነገር ምናሳይበት ፌዝ ነው ስለዚህ ወይ በጽሁፍ ነው ወይ ደግሞ በመናገር ነው ከፈለጋችሁ ጻፉትና ከዛ በኋላ እያነበባችሁ ሪከርድ አድርጉ ራሳችሁን so you're going to build a past story ያለፈ ነገር ለምሳሌ it could be the holiday ሊሆን ይችላል or it could be your graduation day or it could be your last birthday እዛ ቀን ላይ ምን happen አደረገ ምን ስታረጉ ነበረ ምን ሆነ ምን አረጋችሁ ከሌ ምን አደረገ የሚለውን ነገር using linking words because እስካሁን የተማርነው ነገር ያገናኘን መሄድ አለብን because we learned about the linking words እንዴ ብሎ አረፍተ ነገራችን ወይም ደግሞ አይዲያችን እንዴት ቆንጆ እንደሚያደርግ አውርተናል ስለዚህ ሁሉንም እስካሁን ድረስ ቢልድ ያደረጋችሁትን ስኪል እንዳለ እዚህ ጋር ተጠቀሙት because you're telling me a story I want the story to be as interesting as possible በጣም interesting በሆነ way structured በሆነ way ጻፉትና ከዛ በኋላ ያለባችሁ ደግሞ ሪከርድ አድርጋችሁ ራሳችሁን send it to me or send it to the person who speaks better English than you ከዛ በኋላ you guys will get feedbacks ሲኖር ደግሞ improvement ይኖራል ማለት ነው so day 19 and 20 ወይም ደግሞ የሶስተኛው ሳምንት መጨረሻ እዚህ ጋር ከደረሳችሁ you guys are doing awesome you guys are doing amazing ይሄኛው week 3 መጨረሻችን ነው ቀጣይ ደግሞ የምናየው ማንን ነው the last week ወይም ደግሞ የአራተኛ ሳምንታችንን ሰኞ ማክሰኞ ምን ማድረግ እንዳለባችሁ ለሰቅዳሜ ድረስ ነግራችሁና ይሄ ቻሌንጅ ያልቃል ማለት ነው so for today ግን ያመጣውላችሁ ማን ነበረ የዊክ 3 መጨረሻውን አርብና ቅዳሜ ጣዋትና ማታ ማድረግ እንዳለባችሁ ነግራችኋለሁ ማለት ነው እና you guys please do not quit የሚቀራችሁ አንድ ሳምንት ብቻ ነው ይሄን ሶስተኛው ሳምንት ጨርሰናል ቀጣይ ደግሞ በ4th month ወይም በላስት month ላይ ደግሞ ብዙ ነገሮችን እንማራለን because አሁን አራተኛው ሳምንት ማለት መጨረሻችን ነው አይደለ so it only gets better and better so አራተኛው ሳምንት ጨርሱና ይሄንን ሲስተም አዳፕት አድርጋችሁ በራሳችሁ ለቀጣይ ወር ለቀጣይ አመት የራሳችሁን ሲስተም ቢልድ አድርጋችሁ you guys can improve your English by yourselves. Nagaram, if you guys want to learn face to face, online or on our website, please give us a call.